አጋጣሚዎች ናት። በድንገት ታወጣለች አሊያም በድንገት ታወርዳለች። የህይወትን ሁለቱንም ጽዋ የቀመሰው ደግሞ ትውልደ ኢትዮጵያዊው በአርሰናል ክለብ የተጫወተው ጌዲዮን ዘላለም ነው። ጌዲዮን ዘላለም ማን ነው? የት ይደርሳል ተብሎ ነበር? እንዲሁስ አሁን ላይ የት ነው ያለው? ምንስ አጋጠሙት የሚለውን የህይወት ውጣ ውረዶቹን ዳስስላችኋለሁ። ጌዲዮን ዘላለም በጀርመን በርሊን በ1997 ጃንዋሪ 26 ከጀርመናዊ እናቱና ከኢትዮጵያዊ አባቱ ዘላለም ባህሉ ተወለደ። ይህ ድንቅ ተጫዋች በዛው በበርሊን በተለያዩ ክለቦች እስከ 2006 ዓመተ ምህረት ማለትም እስከ 9 ዓመት ሲሞላው በተለያዩ አካዳሚዎች እግር ኳስን ተጫውተዋል። ነገር ግን በ2006 ትልቅ የህይወት ፈተና መጥቶበታል። እሱም እናቱን ከዚህ ዓለም ሞት ማጣት ነበር። ይህ ለአንድ 9 ዓመት ልጅ በጣም አሳዛኝና አስደንጋጭ ነበር። እናም አባቱ ወደ አሜሪካ ስደትን መርጧል። 2006 በኋላ እዛው አሜሪካው በነበረ ቆይታው ጌዲዮን ዘላለም ጠንካራና ጎበዝ ተጫዋች ነበር። እናም በነበረው ሁኔታ አርሰናል ክለብ መልማዮች ውስጥ አይን ውስጥ ገብቶ ጌዲዮን ዘላለም ወደ እንግሊዝ አርሰናል አካዳሚ መምጣት ቻለ። እናም አባቱና እሱም ጉዞ ወደ ኖርዝ ለንደን አርሰናል መጡ። እናም በአርሰናል ቆይታቸው እጅጉኑ ልዩ የሆነ ብቃቱን አሳየ። አርሰን ዌንገር ሳይቀሩ የአርሰናል የወደፊቱ ትልቅ ተስፋ ነው በማለት ያሞካሹት። እናም በ2014 ለመጀመሪያ ጊዜ በ16 ዓመቱ ለአርሰናል የመጀመሪያውን ጨዋታ በኤፍኤ ካፕ ዋንጫ አርሰናል ከኮቨንተሪ ባደረጉት ጨዋታ ተሰልፎ ተጫወተ። እንዲሁም ከ20 ዓመት በታች ትልቅ ብቃቱን ያሳየ ለአርሰናል በ16 ዓመቱን ኮንትራት የፈረመ ድንቅ ተጫዋች ነበር። ነገር ግን ውጣ ውረዱ አሁንም ቀጥሎበታል። በ2015 ለአሜሪካ ለመጫወት መርጦ ለሀገሩ አሜሪካ ሲጫወት ጉዳት ያጋጥመዋል። ለ2 ዓመት ከሜዳ ይርቃል። እናም በዚህ አጋጣሚ ከአርሰናል ጋር ባለው ቆይታም ይሳሳል። በቀደመው ብቃቱን መገኘት አልቻለም። በተለያዩ ክለቦች ውሰት ተሰጠ። ለኒውዮርክ ሲቲ እንዲሁም ደግሞ በሬንጀርስ እንዲሁም በተለያዩ የአውሮፓ ሊጎች መጫወት ቢችልም ሆኖም ወደ አርሰናል ግን ለመምጣት አሁንም ጊዜ ወርቆበት ቆየ። ነገር ግን በ2015ም ሌላ ፈተና ገጥሞት ነበር። ይህም ደግሞ የሚወዳትንና ታናሽ እህቱን ከዚህ ዓለም በህይወት ማጣት ነበር። ከሐዋሳ ወደ አዲስ አበባ ጉዞ ላይ ሳለች ይህችን የሚወዳትን እህቱን ማጣቱ ሌላ ፈተናው ነበር። ሌላ ጉዳትም ተጨመረበት። ይህን ድንቅ ተጫዋች በእግር ኳስ ጣራው ትልቅ ደረጃ እንዲደርስ አደረጉት። እናም ጌዲዮን ዘላለም ሳይጠበቅ በትልቅ ደረጃ ተጠብቆ በትንሹ ታየ። ጌዲዮን ዘላለም ያ ብቻ አልቀረም። 2028 እንደገና የሚወደውና ከጎኑ መቼም ያልተለየውን አባቱን ከዚህ ዓለም በሞት አጣ። ይህ ደግሞ ሌላ ትልቁ ፈተና ነበር። እሱም እንዲህ ሲል ተናገረ። እኔ አልነበርኩም ይላል። በአካልም በአይምሮም እኔ ከኔ ጋር አልነበርኩም። ልቤን እህቴና አባቴ ይዘውት ሄዱ። ለአርሰናልም ትልቅ ነገር እንዳልሰራ ያደረገኝ፣ በእግር ኳስ ህይወቴም ትልቅ ቦታ እንዳልደርስ ያደረገኝ ይሄ ነው ይላል። ጌዲዮን ዘላለምም አሁን ላይ የት ይገኛል ካላችሁኝ በክሮሻው ክለብ ይገኛል። ሎኮሞቲቭ ዛግራብ በተባለ ክለብ ይገኛል። ይህን ድንቅ ተጫዋች አስታውስኳችሁ። ስንቶቻችሁስ ይህንን ተጫዋች ታውቁ ነበር? ጌዲዮን ዘላለም ይህን ድንቅ ተጫዋች ለመጀመሪያ ብቸኛው ለኢትዮጵያ የሆነው ለአርሰናል የተጫወተ ተጫዋችን ነበር። በሌላ ጊዜ በተለያዩ ሌሎች ታሪኮች እስከ ስመጣ ደህና ሰንብቱ።